በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀዳሚት የሚነበብ የአቡነ ሀብተ ማርያም ገድል። አንድ አምላክ በሚሆኑ በሦስቱ ስም አምነን ክብሩ ረድኤቱ ይደርብንና በዕለተ ቀዳሚት የሚነበብ የአቡነ ሀብተ ማርያምን ገድል መጽሐፍ እንጀምራለን። ከቤቱ ከገባ በኋላ ጸሎቱን ይጸልይ በጀመረ ጊዜ ጸሎቱንም ሲጸልይ ሳለ ጌታችን ኢየሱስ ክርስቶስ የብዙ መላእክትን አስከትሎ ቅዱሳት አንስትን ካስከተለች ከእናቱ ከድንግል ማርያም ጋር ወደ እርሱ መጣ። ዳግመኛም ጻድቃንም ሰማዕታትም ሐዋርያትም ነቢያትም ተገለጹለት። አባታችን አቡነ ሀብተ ማርያም ያለበትም ቤት ብርሃን ተመላ። ያን ጊዜ ይህን የሚያስፈራ ድንቅ ራእይ ባየ ጊዜ ደንግጦ ፈራ። ጌታችን ወዳጄ ሀብተ ማርያም ዘወትር የምትሰራውን ስራ ሁሉ እኔ ወድጄ የምቀበለው ነው ብዬ በእውነት እነግርሃለሁ ብሎ በፍቅር አንድነት ተናገረው። ልጅህን የቀማህን ሰው ይቅር ስላልክ ባለ ዘመንህ ሁሉ ካንተ እንዳልለይ የለመንከኝን ሁሉ እንዳደርግልህ በማይታበል ቃሌ እምልልሃለሁ። እናንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታን እንድታገኙ የምታጽኑ የምትራሩ ሁኑ ብዬ በዓለም ሁሉ ዙሬ ያስተማርኩትን ስለፈጸምክ እኔ ስለ አንተ በቀል ልገድለው ዘንድ ቸነፈርን በሰደድኩ ጊዜ ግን አንተ ግን ልበሰፊ ነገር ኃላፊ ሆነህ በሽታውን ሳትፈራ ገብተህ ጠየቅከው። ያንን ኃጢአተኛውን ሰው ኃጢአቱንም ይቅር ብለኸዋልና እኔም ስለዚህ በክብር ላይ ክብርን በአክሊል ላይ አክሊልን እጨምርልሃለሁ። እኔ የሰጠሁህን አክሊል ቃል ኪዳን ተስፋ አድርጎ መጽሐፈ ገድልህን የሚያጽፈውን ድህነት በሚገኝበት ስሙን በመንግስተ ሰማያት በእውነት እጽፋለሁ። ስጋህም ከተቀበረበት ቦታ በወዲያና በወዲህ ተከታትመው የስጋዊ የደማዊ ሰው ጸሎት ሁሉ ወደ እኔ እንዲያሳርጉ መላእክተ ብርሃንን አዛለሁ። በዚያ የተደረገውን ይዞ አንተን ያከበረውን አከብረዋለሁ። አንተን የወደደ እኔንም መውደዱ ነውና የሰጠሁህን ቃል ኪዳን አስቦ ለቤተ ክርስቲያን ቅብን፣ ዘይትን፣ ወይንን፣ ዕጣንን፣ ህብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መባ የሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግስተ ሰማያትም ከወዳጆቹ ከቅዱሳን ጋር ደስ አሰኘዋለሁ። ትሩፋትህን የሚናገር መጽሐፍን የሚያነብ ወዲያና ወዲህ ሳይል በማድነቅ መጽሐፈ ገድልህን የሚሰማ በግልጥ ከአንተ ጋር መንግስተ ሰማያት እንዲገባ አድርገዋለሁ። ኃጥእ ሰው ሁሉ በሃይማኖት አምኖ አቤቱ የአባታችን የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለኝ ብሎ ያንተን ስም ጠርቶ ቢለምነኝ ኃጢአቱን አስተሰርይለታለሁ። አንተ ስለወደድከኝ ንጹሕ ማደሪያ ስለሆንከኝ በዚህ ወራት እንዳንተ ያለ ንጹሕ ድንግል ልበሰፊ ነገር ኃላፊ ትሕትናን የያዘ ደግ አዋቂ ብልህ ታጋሽ የሆነ የለምና አለው። አንተ በተሰጠ ሀብት ከሌሎች ጣዖታት ለይተህ ስለወደድከኝ ብቻ አይደለም፣ እኔ ከሌሎች መነኮሳት ወድጄ ስለመረጥኩ ነው እንጂ። ሳልፈጥር አስቀድሜ ወድጄ ያለውና ተፈጥረህን በእናትህ ማኅፀን ሳለ አክብሬ ያለውና ማደሪያ አድርጌ ያለሁና ቅዱሳን መላእክቶችም የምትሻውን ይፈጽሙልህ ዘንድ አዛቸዋለሁ። ዘውትር ካንተ ጋራ ይኖራሉ፣ ካንተም አይለዩም። በሕፃንነቱ ወራት ሳለህ በሌሊት ራእይ የተገለጽኩልህ እኔ ነኝ። እምቢ በላቸው እንጂ ያንተ ያልሆነ እሸቱን ከልጆቹ ጋር አትብላ ስልህ ጌታዬ እሺ፣ ነገር ግን ስምህን ንገረኝ ብትለኝ ያን ጊዜ አልገለጽኩልህም ነበር፣ በኋላ እነግርሃለሁ ብዬህ ነበርና። ዛሬ ግን የምነግርበት ጊዜ ስለደረሰ እነግርሃለሁና ብሎ ያን ጊዜ የሥላሴን አንድነትና ሦስትነትን የሚያስረዳ አብይ ምስጢርን ነገረው። አቡነ ሀብተ ማርያምም የሰማውን ምስጢር ጽፎ አትሞ ከእርሱ ዘንድ በክብር አኖረው። ይህም መጽሐፍ ለምስክርነት በሌላ ቦታ ተቀምጧል። ይህን ብንጽፍ ከነገሩ ብዛት የተነሳ መጽሐፍቱንም ቦታ ባልወሰነው ነበር። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ሰላምታ ከሰጠው በኋላ መላእክቶቹን የሚሻውን ታደርጉለት ዘንድ እንድትጎበኙት እናንተም ለወዳጄ ለሀብተ ማርያም ቃል ኪዳን ግቡ አላቸው። የመላእክት አለቃ ቅዱስ ሚካኤልም አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ወይ ብለህ ስሜን ጠርተህ በለመንከኝ ጊዜ አንተን ለመርዳት ለማዳን ፈጥኜ ወደ አንተ እመጣለሁ አለው። ከቅዱስ ሚካኤልም በኋላ መጋቤ ደመና የሚሆን ሌላ መልአክ መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጸሎት በምትጀምርበት ጊዜ ልረዳ እመጣለሁና ስሜን በምስጋና ጎብኘኝ አለው። እንደዚህም ሁሉ ሰባቱ ሊቃነ መላእክት፣ አራቱ ጸወርተ መንበር ኪሩቤል፣ 24ቱ አጥንተ መንበር ካህናተ ሰማይ አምላክን የወለደች እመቤታችንን ሁሉንም እያንዳንዱ ስማቸውን እየለየ በጠራ ጊዜ በአንድነት የጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ በኋላ ፍቅር አንድነቴ ካንተ ጋር ይኑር ብሎ ቡራኬውን ሰጠውና መፍቀሬ ሰብ ስለሆነ አፉን ስሞት ጌታችን በክብር
በምስጋና ወደ ሰማይ አረገ። አባታችን አቡነ ሀብተ ማርያምም ከፈጣሪው ከእግዚአብሔር የተሰጠውን ክብር እያደነቀ በጾም በጸሎት ተወስኖ ኖረ። ለእኛም ከተሰጠው ክብር እግዚአብሔር ለዘላለሙ ያድለን፣ አሜን። በእውነት ከዕለታት በአንድ ዕለት ስጋውን እና ደሙን ቀድሶ ለማቅረብ ወደ ቤተ ክርስቲያን አባታችን በገባ ጊዜ ለመርዳት ቅዱስ ሚካኤል እና ቅዱስ ገብርኤል ወረዱ። ከወረዱም በኋላ ቅዱስ ሚካኤል እንደ ጥላ ራሱን ጋረደው። ቅዱስ ገብርኤልም የጠፋውን ኃይለ ቃል ያቃናለት ዘንድ ወንጌልን ሲያነብ ይደግፈው ነበር። በዚያችም ቀን ከአቡነ ሀብተ ማርያም እጅ ስጋውን ደሙን ለመቀበል ከየአድባራቱ ከየገዳማቱ ተሰውሮ የሚኖሩ 500 ስውራን ቅዱሳን ወደ እርሱ መጡ። ጌታችን ኢየሱስ ክርስቶስም ተገልጦ ከዛሬ ጀምሮ እስከ ዕለተ ሞትህ ከእጅ ስጋውን ደሙን የተቀበለውን ምሬልሃለሁ፣ በስውርም ሆኖ በግልጥም ሆኖ ዘውትር እንድትቀድስ አዝሃለሁ ብሎ ይህንን ካዘዘው በኋላ ጌታ ተሰወረው። ዳግመኛም ቅዳሴ ማርያምን ቀድሶ የትንሣኤ ዕለት ካቆረበ በኋላ በሰላም ወጥቶ በፍቅር አንድነት ወደ ቤቱ ተመልሶ ገባ። በመግባቱም ጊዜ አምላክን የወለደች ቅድስት ማርያም ተገልጣ ነገም አንተው ቅዳሴን ቀድስ፣ ይህ ቅዳሴ ማዛ ቅዳሴ ነውና የዓለም መሰረት ማርያም ወደ እኔ ነይ ብለህ በጠራኸኝ ጊዜ ነቢያትንና ሐዋርያትን አስከትዬ መጥቼ ባርካለሁና አለችው። አቡነ ሀብተ ማርያም እመቤቴ ሆይ እንዳዘዝሽኝ እሺ ብዬ እቀድስ ነበር። ነገር ግን ዛሬ በተራዬ ከቀደስኩ በኋላ ነገ ባለተራ ቄስ ይቀድሳልና ለእኔ ማን ይሰጠኛል አላት። ክርስቶስን የወለደች ድንግል ማርያምም ፈቃዴ ስለሆነ አንተ እንድትቀድስ አደርጋለሁና አንተ ቀድስ ብላ ከእርሱ ዘንድ ተሰወረች። በበነጋውም የሚያዝያ መባቻ ሰኞ ቀን ነበረ። ሌላው ተረኛ ቄስ የሚቀድስበት ነው። ተረኛው ቄስ ከእንቅልፉ በነቃ ጊዜ ቸኩሎ እየተፋጠነ ወደ ቤተ ክርስቲያን ሲሮጥ በጎዳና እግሮቹ ተሰነካከሉና ከድንጋይ ላይ ወደቀና ጥርሱ ስለደማ ስለ ስጋው ወደሙ ቅዳሴ ደንግጦ ከዚህ በኋላ እያዘነ ወደ አባ ሀብተ ማርያም ሄዶ ያ ቄስ በጣም እያዘነ እየተከዘ በእኔ ስም ከሚታጎል አንተ ቀድስልኝ አላቸው። እነሆ እኔ በመንገድ ወድቄ ከጥርሴ ብዙ ደም ፈሷል በማለት አባ ሀብተ ማርያምን ለመነ። አቡነ ሀብተ ማርያምም የቄሱን ነገር ሰምቶ አምላክን የወለደች እመቤታችን የነገረችውን ነገር አስቦ አደነቀ። ከዚህም በኋላ አምላክን የወለደች ቅድስት ድንግል እመቤታችን አስቀድማ እንደነገረችው ሰራይ ቄስ ሆኖ ቅዳሴ ማርያምን ቀደሰ። የዓለም ሁሉ መሰረት የምትሆኚ ማርያም ብሎ ስሟን በጠራ ጊዜ እመቤታችን መታ በእውነት ባረከችው። ስጋና ደሙንም የተቀበሉ ምዕመናንም ሁሉ ደጋጎች ተባሉ። በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና ናኦድ የሚባል ንጉሥ አነገሰ። 18 ዓመትም ከሆነው በኋላ ወደ እግዚአብሔር ከጮሁ በኋላ ለእስራኤል ድህነት እንደሰጣቸው የሞዓብም ሰዎች አገዛዝ ባጸኑባቸው ጊዜ ጦርነቱንም ባነሱባቸው ጊዜ እግዚአብሔርም ጩኸታቸውን ሰምቶ 2 እጁ ቀኝ የሆነ የጌራል ልጅ ናኦድን መድኃኒት አድርጎ አስነሳላቸው። በእሱ ፍጹም ነፃነት የሚያወጣ መድኃኒት አገኙ። ልደቱን ለካዱ ለአይሁድ የጌራ ልጅ ናኦድን 80 ዘመን እንዳነገሰላቸው እንደዚህም ሁሉ እግዚአብሔር የኢትዮጵያ ንጉሥ ናኦድን አነገሰ። ንዑድ ክቡር የሚሆን አባ ሀብተ ማርያም ግን እህል ሳይቀምስ በመጾሙ ስጋው ከአጥንቱ ጋር ተጣበቀ። ጌታ ተገልጦ ወደ ንጉሥ ናኦድ ሂድ፣ የገለጽኩልህንም ሚስጥር መጽሐፍ ስጠውና በሀገርህም መብረቅ አመጣለሁ አለ ብለህ ንገረው አለው። ምክንያቱም እግዚአብሔርን የሚያስቆጣ ስራ በሀገሩ ሁሉ ላይ ተሰርቷልና። አባ ሀብተ ማርያምም እኔ ኃይል የሌለኝ ደካማ ነኝ፣ ዘመኑም የክረምት ወራት ነው፣ እንደምን እደርሳለሁ ጌታዬ ፈጣሪዬ ብሎ መለሰለት። ይህንንም አስተምረ የሰጠኝን መጽሐፍ ጌታዬ ሆይ አንተ መጽሐፉን ስጠው አስተምረው፣ መብረቅንም አውርደ ጻድቃንን ከኃጥአን ጋር አታጥፋቸው። ጌታም ኃይልን የምሰጥ እኔ ነኝ። እውርን ቢከተል ሁለቱም ከጉድጓድ እንዲወድቁ እኔ እውር ነኝ። እኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁም። ስሜ ብርሃን ነው። ያ ንጉሥ ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድንም አልተውም አለው። ነገር ግን አስቀድመ ሂደ ያልኩህን ሁሉ ለንጉሱ ንገረውና ንስሐ ሲገባ አንተ ትረዳዋለህ። ከዚህም ጋር ጌታችን ሌላ ቃል አዞት ከእርሱ ተሰወረ። አባታችን አቡነ ሀብተ ማርያምም ግን የጌታን ቃል ፈርቶ እየተፋጠነ ወደ ንጉሱ ሄደ። በደረሰም ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውንም ሁሉ ነገረው። መብረቁንም መውረድ አስመልክቶ አስረዳው። ንጉሱም መልእክቱን በሰማ ጊዜ ይህንንም መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘነ። ከዚህም በኋላ የዚህን መጽሐፍ ትርጓሜ የሚያውቅ ከካህናት አንዱን ጠርቶ ንጉሱም እስኪ ይህንን የመልእክት መጽሐፍ መርምረ ሚስጥሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሱ ነገረው። ንጉሱም አቡነ ሀብተ ማርያምን ያለንባቸው ዘመን ክፉ እንዳይሆኑ ስለኛ አንተ ጸንተህ ጸልይልን እንጂ አንተ ካልጸለይክልን ሀገራችን ከመከራ ትድንምና አለው። አባታችን አቡነ ሀብተ ማርያም እግዚአብሔር ይርዳኝ እንጂ ይሁን እጸልይልሃለሁ አለ። ከዚህ በኋላ ንጉሱ
ለአቡነ ሀብተ ማርያም ስራው ልዩ የሆነ የከበረ መስቀልን ሰጥቶ አባቴ ሆይ መስቀሉን በአየ ቁጥር ንዑድ ክብርት በምትሆን ጸሎት አስበኝ። አባታችን አቡነ ሀብተ ማርያምን መስቀሉን አክብሮ ከተቀበለ በኋላ ንጉሱን ያጸናው ጠላቱንም ድል እንዲያደርግ በጸሎቱ ይረዳው ነበር። ከዚህም በኋላ አባታችን አቡነ ሀብተ ማርያም ከንጉሱ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሱም ስላማጸነው ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ልቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱን ከፈጸመ በኋላ ዳግመኛ ጌታ አቡነ ሀብተ ማርያምን ንጉሱን ስራህንና ድካምህን አይቻለሁ፣ ጸሎትህንም ተቀብያለሁ በለው። በቸነፈር ጥቂት ሰዎች ይሞታሉ እንጂ መቅሰፍተ መዓቴ ከአንተ ከሀገርህ የታዘዘብህ መቅሰፍቴ ይርቃል በለው አለው። አባታችን አቡነ ሀብተ ማርያምም ስለ ንጉሱ ነገር ጌታ የነገራቸውን ሰምቶ ወደ ንጉሱ ላከ። ኢያሱ ተልኮ ወደ ንጉሱ ሄዶ የተላከውን መልእክት ለንጉሱ ነገረ። ንጉሱም ይህን ነገር ሰምቶ እጅጉን ደስ አለው። ንጉሱም አንዱን መስቀል ለመምህሩ ከሰላምታ ጋር ሰደደለት። አንዱን መስቀል ለመልእክተኛው ለአባ ኢያሱ ለራስህ ይሁን ብሎ ሰጠው። እርሱም ንጉሱ የላከለትን ለመምህሩ አደረሰ። አባ ሀብተ ማርያምም ለንጉስ የተደረጉለትን ድንቅ ታምራቶች ለወዳጆቹ ሚስጥርን የሚገልጥ የእግዚአብሔርን ስራ አደነቀ። ከዚህም በኋላ በንጉሱ ሀገር መብረቅ ቸነፈር መጥቶ ጻድቁ በተናገሩት ምልክት ጥቂት ሰውን ገደለ። ይህ በተደረገ ጊዜ የተሰወረውን የሚያውቅ አቡነ ሀብተ ማርያም ሁሉ እንዲደረግ አወቀ። የጻድቁ ልመናው ክብሩ ይደርብንና አነሳስቶ ላስጀመረን አስጀምሮን ላስፈጸመን ለእግዚአብሔር ክብር ምስጋና ይግባው፣ አሜን።